የፖለቲካ ፓርቲዎች ስብራት የተማርንበት ሊማሩበት የሚገባው የወዳጅ ጠላት ፖለቲካ ነው። ጎራ የለየ ፖለቲካ የሐሳብ ልዩነት እንደ ጠላት የመቁጠር ተቃርኖን በሐሳብ መፋለምን ጠላት አድርጎ የሚያይ ፖለቲካ ሐሳቤ አያድግም፣ ይቀጭጫል፣ አይልቅም። ያን የሚቀይር ከዚያ ከተንሸዋረረ እይታ ያን የተንሸዋረረ የማያመነጽር የቀየረ እሳቤ ነው ብልጽግና ይዞ የመጣው። የተሻለ ሐሳብ በመያዝ ኢትዮጵያን ማበልጸግ እንጂ የተሻለ ሴራ በመጎንጎን የላቀ የፖለቲካል ስብዕና መላበስ ይቻላል ብሎ ብልጽግና ያምናል። ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች የተሻለ እሳቤና ሐሳብ ከማፍለቅ ይልቅ የተሻለ ሴራ መጎንጎን እንደ ብቃት የወሰዱ ስለሆኑ አላደጉም፣ አላሳደጉንም፣ አያድጉም። ወደፊትም ሐሳብ እስከሌለ ድረስ በሴራ ብቃት የላቀ እድገት ማረጋገጥ ያስቸግራል። እኛ የሚፎካከሩን ሰዎች ጠላቶቻችን አይደሉም። እንደ ጠላት አንወስዳቸው። የኛ ጠላት የኢትዮጵያን ናሽናል ኢንተረስት የሚቃረን የኢትዮጵያን አንድነት የሚቃረን የኢትዮጵያን ብልጽግና የኢትዮጵያን እድገት የኢትዮጵያን ከልመና መላቀቅ የሚጠላ ጠላት እንጂ ኢትዮጵያን አሳድጋለሁ ብሎ የሚያስብ የሚፎካከር ኃይል ጠላታችን አርገን አንወስድ።